ሰላም ተማሪዎች እንዴት ናችሁ? በዚህ ቪዲዮ ደግሞ የሰባተኛ ክፍልን የሂሳብ ትምህርት መማር እንጀምራለን። ዩኒት 1 ራሽናል ነምበርስ ይለናል። በዚህ ቻፕተር ስለ ራሽናል ነምበርስ፣ ሆል ነምበርስ፣ ናቹራል ነምበርስ እና ኢንቲጀርስ እንማራለን ማለት ነው። ከዚህ በተጨማሪ በእነዚህ ቁጥሮች መካከል ያለውን ሪሌሽንሺፕ እንማራለን ማለት ነው። ናቹራል ነምበርስ የሚባሉት ከአንድ ጀምረው 1 2 3 4 እያሉ የሚቀጥሉ ቁጥሮች ናቸው። ስለዚህ ናቹራል ነምበርስ የሚባሉት በኤን ይሰየማል። 1 2 3 እያሉ የሚቀጥሉ ቁጥሮች ናቹራል ነምበርስ ይባላሉ። የእነዚህ የቁጥሮቹ ስብስብ ናቹራል ነምበርስ ይባላል ማለት ነው። ሆል ነምበርስ የሚባለው ደግሞ በደብሊው ይሰየማል። ከዜሮ ጀምሮ 0 1 2 እያለ በቃ ኢንፊኒቲ ነው የሚቀጥል ቁጥር ማለት ነው። እነዚህ ደግሞ ሆል ነምበርስ ወይም በደብሊው ይሰየማል። የነዚህ ቁጥሮች ስብስብ በደብሊው ይሰየማል ማለት ነው። ሌላ ዜድ ወይም ኢንቲጀርስ የሚባለው ደግሞ ምንድነው? ኔጌቲቭ እና ፖዚቲቭን ቁጥር የያዘ። ስለዚህ ኔጌቲቭ ይቀጥላል ከ-3 -2 ከዚህም ወደዚህ ይቀጥላል ወደዛም ይቀጥላል -2 0 -1 0 1 2 እያለ የሚቀጥል ቁጥር በዚህ የሚቀጥል በዛ የሚቀጥል ዜሮን እና ኔጌቲቭ እና ፖዚቲቭ ቁጥሮችን የያዘ ስብስብ ወይም ሴት ኢንቲጀርስ ይባላሉ። ስለዚህ እነዚህ ኢንቲጀርስ በዜድ ይሰየማሉ ማለት ነው። እሺ from grade 5 and 6 mathematics lesson ምን ተምረናል? አንደኛ the set of natural numbers denoted by n described by n 1 2 3 አሁን ያልኳችሁ ማለት ነው። ሆል ነምበር ደግሞ ከዜሮ ጀምሮ ኢንቲጀርስ ኔጌቲቭ እና ፖዚቲቭን የያዘ። the sum of two natural numbers is always natural numbers ሁለት ናቹራል ነምበሮች ሲደመሩ ሁልጊዜ ናቹራል ነምበር ነው የሚሰጠን። the product of natural numbers is always natural number ብዜታቸው የናቹራል ነምበርስ ሁልጊዜ ናቹራል ነምበር ነው የሚሰጠን። ዲፍረንስ እና መቀነስ እና ማካፈል ናቹራል ነምበርስ ቱ ናቹራል ነምበርስ ስንቀንስና ስናካፍል ደግሞ ሁልጊዜ ናቹራል ነምበርስ ሊሰጠን አይችልም። ምክንያቱም ኔጌቲቭ ሊሰጠን ይችላል። ለምሳሌ አሁን ሁለት ናቹራል ነምበርስ ነው ሲቀነስ 4 ብናደርገው -2 ነው የሚሰጠን። ስለዚህ ይሄ ናቹራል ነምበርስ አይደለም። ስለዚህ ሁለት ናቹራል ነምበርስ ሲቀናነሱ ሁልጊዜ ናቹራል ነምበርስ ይሰጣል ማለት አይደለም። ኔጌቲቭም ሊሰጥ ይችላል። ኮሸንት ደግሞ ወይም ሁለት ቁጥሮች ሲካፈሉ ደግሞ በነጥብም ሊመጣ ይችላል። ስለዚህ ሁልጊዜ ናቹራል ነምበርስ ላይሰጠን ይችላል ማለት ነው። the sum of two whole numbers is always whole numbers ሁለት ሆል ነምበሮች ሲደመሩ ሆል ነምበር ይሰጠናል። ፕሮዳክታቸውም እንደዛው ዲፍረንስ እና ብዜታቸውም ዲፍረንስ እና ብዜታቸው ጋር ይሄኛውም እንደ ናቹራል ነምበርስ ነው። ሁልጊዜ ሆል ነምበር ሲቀንስና ሲካፈል ሆል ነምበር ላይሰጠን ይችላል። the sum of two integers is always integers ሰማቸው ፕሮዳክታቸው ዲፍረንሳቸው ኦልዌይስ ኢንቲጀር ነው። ዲፍረንሳቸው አሁን እዚህ ጋር ኢንቲጀር ጋር የሚለየው ኢንቲጀር ምንድን ነው ብለናል? የፖዚቲቭ እና ኔጌቲቭ። ስለዚህ ኔጌቲቭ ወይ ፖዚቲቭ ቁጥር ነው ሁለት ቁጥሮች ሲቀናነሱ የሚመጣው። ስለዚህ ኔጌቲቭም ሆነ ፖዚቲቭ ኢንቲጀር ነው ማለት ነው። ግን ሲካፈል ሁለት ኢንቲጀር ነምበር ሲካፈል ሁልጊዜ ኢንቲጀር ነምበር ላይሆን ይችላል። ቢካዝ በነጥብም ሊያመጣልን ስለሚችል ማለት ነው። እሺ fraction are numbers of the form of a over b ወይም a ሲካፈል ለb የሚጻፍ fraction ይባላል ወይም ክፍልፋይ ማለት ነው። when a and b are whole numbers and b is not equal to 0 in the fraction a over b the numerator is a ኑሜሬተሩ ወይም ለአል የምንለው a ነው። ዲኖሚኔተር ወይም ታህት የምንለው ደግሞ b ነው ማለት ነው። እሺ አሁን እዚህ ጋር ኤግዛምፕል ጋር ማየት እንችላለን። አሁን እዚህ ጋር ክብ ተሰርቷል። ለ8 ተከፍሏል። ሼድ የተደረገው 7 ነው። ስለዚህ ከ8ቱ 7ቱ ሼድ ተደርጓል። 7/8 ብለን እንትን ማለት እንችላለን ማለት ነው። ክፍልፋይን በዚህ መልኩ መግለጽ እንችላለን ማለት ነው። based on the numerator and the አሁን እዚህ ጋር እንትና ሁለት ይሄኛው ኑሜሬተር ነው፣ 5 ደግሞ ዲኖሚኔተር ነው ማለት ነው። So notation based on the numerator and denominator you can classify a given fraction into two types. These are proper fraction እና improper fraction ብለን መከፋፈል እንችላለን። ከዚህ በፊት ምን ብለናል በአማርኛው? ህገኛ እና ህገወጥ ወይም ድብልቅ ደግሞ mixed የምንለው ማለት ነው አለ። If the numerator of a fraction is less than the denominator then the fraction is proper fraction. አሁን
አሁን 2 ሶስተኛ ከሆነ ወይም 2 ሲካፈል ለ3 ከሆነ ኑሜሬተሩ ወይም ታህቱ ለአሉ ከታህቱ ያንሳል። ስለዚህ ይሄኛው ፕሮፐር ፍራክሽን ይባላል። ኢምፕሮፐር ደግሞ ለአሉ ከታህቱ ይበልጣል። 5/3 ከሆነ ይሄኛው ኢምፕሮፐር ፍራክሽን ይባላል። ሚክስድ ደግሞ ከሆነ 1/2 ሆል ነምበር እዚህ ጋር ሆኖ ከዛ ይሄኛው ደግሞ በፕሮፐር ፍራክሽን ከተጻፈ ምን ይሆናል? ድብልቅ ወይም ሚክስድ የምንለው ይሆናል ማለት ነው። ኦኬ ሪቪዥን ኦን ኢኩቫለንት ፍራክሽን ይለናል። ኢኩቫለንት ፍራክሽን የምንላቸው ምንድን ናቸው? አሁን እዚህ ጋር ኖታችን ላይ 0 2ኛ 0 100ኛ 0 900ኛ 0 7ኛ ሁሉም 0 ነው የሚሰጠን። ስለዚህ እነዚህ ፍራክሽኖች ኢኩቫለንት ፍራክሽን ናቸው። እዚህ ላይ ሁለተኛው ላይ 1/3 2/6 4/12 8/24 ሁሉም 1/3 ነው የሚሰጠን ሲቀለል ማለት ነው። ስለዚህ እነዚህም ኢኩቫለንት ፍራክሽን ናቸው ማለት ነው። ፍራክሽን that represent the same point on the number line are called equivalent fraction። አሁን እነዚህ ሁሉም እዚህ ላይ ያለየናቸው አንድ እንትን ሴም ፖይንት ነው ነምበር ላይን ላይ እንትን ሪፕሬዘንት የሚያደርጉት ለዛ ኢኩቫለንት ፍራክሽን ናቸው። For any fraction a over b, if m is any number other than 0, a over b times m over m. Therefore, a over b and a over b times m over m equivalent fraction ናቸው። ይሄ ማለት እንዴት ነው? አሁን ለምሳሌ 5/4 ሲባዛ በ2/2 ይሄኛው እኩል ከሆነ 10/8 ሲቀለል እንደዚህ ነው የሚመጣው። ስለዚህ ይሄኛው ፍራክሽን በእኩል ነምበር ከተባዛ የመጣው ብዜቱና የመጀመሪያው እንትን እኩል ነው ማለት ነው። Two fraction a over b and c over d, b እና d is not equal to 0 are equivalent if and only if a times d equal to b times c። ይሄኛው ሁለቱ ሲባዙ እኩል ከሆነ ለምሳሌ አሁን እዚህ ጋር ኤግዛምፕል 5/6 equal to 15/18 ይላል። ስለዚህ አሁን እዚህ ጋር 5/6 እና 15/18 እኩል የሚሆነው 5 ሲባዛ በ18 15 ሲባዛ በ6 እኩል ሲሆን ነው። ሁለቱም 90 ነው። ስለዚህ እኩል ነው ማለት ነው። እሺ rational numbers any number that can be written in the form of a over b where a and b are integers and b is not equal to 0 is called rational numbers ይለናል። The set of rational numbers is denoted by q such that q is a set of a over b and b are elements of the integers ማለት ነው። b is not equal to 0. Any integers a can be written in the form of a over b where b equal to 1. It follows that any integers is a rational number. አሁን ለምሳሌ 11 or 7 ብንጽፍ 7 can be written as 7/1. So it's a rational number ማለት ነው። So example 6 ላይ 1/7 minus 3/11 1/5 7/6 minus 8/9 and 11 are rational numbers. አሁን እዚህ ጋር 11 because 11 can be written as 11/1 ማለት ነው። So አሁን እዚህ ጋር representing rational numbers on number line ይለናል። 3/2 የሚገኘው በ1 እና በ2 መካከል ነው። ስለዚህ እዚህ ጋር አሁን ሪፕሬዘንት አረግ ነው ማለት ነው። ሌላውንም እንደዛው ሪፕሬዘንት ማድረግ እንችላለን። Every rational numbers correspond to some unique point on a number line። የራሱ unique point አለው። The new numbers marked on the number line to the left of the 0 point and fraction between them are called negative rational numbers. ከ0 በሌፍት በኩል የሚገኙት ሁሉም negative rational numbers ይባላሉ ወይም q minus ይባላሉ ማለት ነው። The new number that's marked to the right of the 0 ደግሞ ፖዚቲቭ ራሽናል ነምበርስ ወይም q ፕላስ ተብሎ ይጻፋል። የሁለቱ የኔጌቲቭ እና የፖዚቲቭ አንድ ላይ ደግሞ ሴት ኦፍ ራሽናል ነምበርስ ይባላሉ። አሁን እዚህ ጋር ኤግዛምፕል 8 ላይ ይሄንን በፊትም በደንብ ሰርተነዋል። 3/5 ፕላስ 7/10 ነው የሚለው 3/5 ሲደመር 7/10 የሁለቱን በሴም እንትን ዲኖሚኔተር እንፈልጋለን። ሶ 5ን በ2 ማባዛት ነው 10 ለማምጣት። ሶ ይሄንን በ2 ስናባዛ 6/10 ይሆናል ፕላስ 7/10 ይሄኛው 13/10 ይሆናል ማለት ነው። አንድ ላይ ማመሳሰል አለብን ለመደመር። ሶ ሌላውንም እንደዚህ አድርገን እንትን ማለት እንችላለን። መቀነስም ሲሆን the same thing ማለት ነው። እሺ አሁን እዚህ ጋር convert each decimal given below to a fraction ይላል። 0.25 is 25/100 ነው።
25 ኦቨር 100 ነው። ስለዚህ ይሄ ሲቃለል ስንት ይሆናል? በ25 1 በ25 4 1 ኦቨር 4 ይሆናል። ሌላውን እንደዚሁ መስራት እንችላለን። ኦኬ ሪሌሽንሺፕ among whole number, integers and rational numbers ይለናል። The set of whole numbers include the natural numbers. Therefore, every natural number is also a whole number because natural numbers ከአንድ ላይ የሚጀምረው ብለናል። whole numbers ደግሞ ከዜሮ ጀምሮ አንድ ሁለት እያልን ነው የሚቀጥለው። ስለዚህ ሁሉም natural numberዎች whole number ውስጥ አሉ። The set of integers includes the set of whole numbers. whole numbers ደግሞ integers ውስጥ ይገባሉ። ምክንያቱም integers contain negative numbers, positive numbers እና ዜሮ ብለናል። whole numbers ደግሞ ከዜሮ ይጀምራል። ስለዚህ ሁሉም whole numbers integers ውስጥ ይገባል። ሁሉም natural numbers integers ውስጥ ይገባል። Therefore, every whole number is also an integer. The set of rational numbers include all set of integers. Therefore, every integers are also rational numbers ማለት ነው። The relationship among the elements of natural numbers, whole numbers, integers, and rational numbers are shown in figure 1.10 ይለናል። እዚህ ጋር ማለት ነው። እዚህ ጋር rational numbers, integers, whole numbers እና natural numbers ይለናል። rational numbers ሁሉንም ኮንቴን ያደርጋሉ። integers ደግሞ የራሽናል ነምበርስ ውስጥ ይካተታል። ግን ኢንቲጀርስ ደግሞ በአጠቃላይ ሆል ነምበር እና ናቹራል ነምበርን ያስገባል። ሆል ነምበር ደግሞ ኢንቲጀርስ ውስጥ እና ራሽናል ነምበር ውስጥ ይሆናል። ናቹራል ነምበርስ ደግሞ ሆል ነምበር፣ ኢንቲጀርስ እና ራሽናል ነምበር ውስጥ ይካተታል ማለት ነው። ስለዚህ ይሄ ፊገር 1.10 በደንብ አሪፍ ኢሜጅ ነው ይሄንን ለማስረዳት። The set of whole numbers is a subset of the set of integers and the set of integers is subset of the set of natural numbers. ስለዚህ እንደዚህ አድርገን እንትን ማለት እንችላለን፣ ማሳየት እንችላለን። whole number is subset of integers and integers is subset of rational numbers ማለት ነው። opposite of a rational number ይለናል። Two rational numbers whose corresponding points on the number line that are found in the same distance from the origin but on opposite sides of the origin are called opposite numbers. ለምሳሌ የሁለት ኦፖዚት -2 ነው። የዋን ኦፖዚት -1 ነው። የመቶ ኦፖዚት -100 ነው። -90 ኦፖዚት 90 ነው። ስለዚህ እንደዚህ አድርገን ማለት እንችላለን። As a special case, we will agree that zero its own opposite. So zero የራሱ opposite ነው። ይሄንን እንትን ማለት እንችላለን። In general, the opposite of a rational number a is denoted by -a. የminus a opposite ደግሞ a ማለት ነው። Every rational numbers have its own opposite ማለት ነው። አሁን -10 10 ነው። -15 15 ነው። -60 ደግሞ -16. On the number line, the points corresponding to the integers in each pair above are found on opposite sides but the same distance. Distanceaቸው the same ነው ግን opposite side ነው ማለት ነው። እሺ properties of opposites ይለናል። If a is positive then its opposite is -a is ይሄኛው ኔጌቲቭ ነው። number 0 is the opposite of itself. If a is negative then its opposite is positive ማለት ነው። positive a ነው። እሺ አሁን እዚህ ጋር ኖታችን ላይ -12 23 12 over -23 -12 over 23 እነዚህ ሁሉ አንድ አይነት ነው እንትን የሚነግረን የዚህ ኦፖዚት 12 over 23 ነው ማለት ነው። እሺ እዚህ ጋር ደግሞ the absolute value of a rational number ይለናል። Absolute value of a rational number can be defined as the distance from 0 on the number line. The symbol for the absolute value of a number x is absolute value of x ማለት ነው። absolute value በእንደዚህ ነው የሚሰየመው። እዚህ አሁን የኤክስ absolute value እንደዚህ ተብሎ ይጻፋል። ይሄንን ለማንበብ absolute value of x ተብሎ ይጻፋል ማለት ነው። ስለዚህ for any positive number absolute value ራሱ ነምበሩ ነው። if it's negative, the negative number of absolute value ከሆነ ደግሞ it's positive። አሁን እዚህ ጋር እንደምናየው -12 absolute value positive ነው። የ12 ፖዚቲቭ 12 absolute value ደግሞ 12 ነው። ስለዚህ ኔጌቲቭን ወደ ፖዚቲቭ ይቀይርልናል absolute value ባጭሩ ማለት ነው። So 12 is read as absolute value of positive 12 is 12 and absolute value of negative 12 is 12 ማለት ነው። አሁን እዚህ ጋር simplifying each of the following absolute value expression 7 minus 2 is 5 and 5 absolute value ውስጥ ቢገባም ራሱ 5 ነው። ቢ ላይ ግን 5 minus 10
5 ማይነስ 10 አብሶሉት ቫልዩ ውስጥ ሆኖ is ማይነስ 5 አብሶሉት ቫልዩ ይሄ ሲወጣ ፖዚቲቭ 5 ይሆናል ማለት ነው። እዚህ ጋም 0 ማይነስ ፓይ ይሆናል። ማይነስ ፓይ አብሶሉት ቫልዩ ሲወጣ ፓይ ሆኖ ይወጣል ማለት ነው። ስለዚህ for any ኔጌቲቭ ነምበር አብሶሉት ቫልዩ ከገባ በኋላ ፖዚቲቭ ሆኖ ይወጣል ማለት ነው። አሁን እዚህ ጋር solve the following absolute value equation x ነው ውስጥ ሆኖ ግን the result is 5 ስለዚህ አሁን ይሄ 5 የሚሰጠን እዚህ absolute value ውስጥ ማን ገብቶ ነው። ስለዚህ minus 5 ሊሆን ይችላል ፖዚቲቭ 5 ሊሆን ይችላል ሁለቱም አንሰር ሊሆኑ ይችላሉ ማለት ነው። so minus 5ም 5ም absolute value ሲገባ 5 ይሰጠናል። ይሄኛው ደግሞ ይሄ አይሆንም because ምንም ቁጥር absolute value ውስጥ ከገባ ፖዚቲቭ ነው የሚሆነው። ስለዚህ ይሄኛው ኢምፒቲ ሴት ነው የሚለው ወይም ውጤት የለውም ማለት ነው። ይሄኛው ኤክስ ስለዚህ the absolute value of n number cannot be negative ያልኳችሁ ማለት ነው። so the solution set is empty set ማለት ነው። okay comparing and ordering rational numbers ይለናል። so for any different rational numbers whose corresponding points are marked on the number line the one located to the left is smaller ማለት ነው። አሁን ለምሳሌ minus 5 እና 5 ቢሆን minus 5 is left from 5 ማለት ነው። ስለዚህ minus 5 is less than 5 or 5 is greater than minus 5 ማለት ነው። minus 2.5 and 3.5 ይሄኛውም minus 2.5 እና 3.5 አሁን ነምበር ላይን ላይ ሳሳያችሁ አሁን እዚህ ጋር 0 አለ 1 2 3 አለ። አሁን minus 2.5 የት ነው ያለው? እዚህ ጋር ነው ያለ። እዚህ ጋር minus 1 minus 2 minus 3 ማለት ነው። minus 4 minus 3.5 ደግሞ እዚህ ጋር ነው ያለ። ስለዚህ ሁል ጊዜ to the left of the number ያለው ያንሳል ማለት ነው። እዚህ ጋር minus 3.5 ነው። እዚህ ጋር minus 2.5 ነው። so minus 3.5 is less than minus 2.5 ማለት ነው። እንደዛ ያደረግን ማለት እንችላለን። እሺ እዚህ ጋርም እንደዛ 1/2 ምናምን የሚለውንም በነምበር ላይን እንትን ማለት እንችላለን። every positive rational number is greater than 0 every negative rational number is less than 0 obviously every positive rational number is greater than every negative rational number ሁል ጊዜ ፖዚቲቭ ራሽናል ነምበሮች ከኔጌቲቭ ራሽናል ነምበር ይበልጣሉ። among two negative rational numbers the one with largest absolute value is smaller than the other ማለት ነው። አሁን እዚህ ጋር minus 76 እና ከminus 7 አሁን ኖርማሊ ስናስበው 76 is greater than 7 አይደለ? ግን ኔጌቲቭ ላይ ሲሆን ደግሞ ትልቁ ቁጥር ትንሹ ነው የሚሆነው ማለት ነው። አሁን ከminus 7 እና ከminus 76 minus 76 is smaller ወይም ትንሽ ነው ከminus 7 minus 7 ትልቅ ነው ምክንያቱም minus 7 ከዚህ ወደ 0 ስለዚህ ወደ 0 የኔጌቲቭ ነምበሮች ላይ ወደ 0 እየተጠጋ ያለው ቁጥር ነው more greater የሚሆነው እየራቀ ከሚሄደው ማለት ነው። በሱ ማየት እንችላለን። in the system of rational numbers there are many rational numbers between any two rational numbers አሁን በአንድ እና በሁለት በጣም ብዙ rational numbers አሉ 1.1 1.22 1.23 ምናምን እያለ ማለት ነው። so let a over c and b over c be any fraction with c greater than 0 then a over c is less than b over c if and only if a is less than b ማለት ነው። ይሄ ማለት አሁን ለምሳሌ 5/4 እና 10/4 ቢሆን አሁን ይሄኛው ታች ዲኖሚኔተራቸው ሁለቱም 4 ነው እኩል ነው። ስለዚህ ይሄ አሁን 5/4 ከ10/4 የሚያንሰው 5 ከ10 ሲያንስ ነው። 5 ከ10 ሲያንስ ነው። ግን አሁን ለምሳሌ 9/5 እና 3/5 ቢሆን አሁን ይሄ 9 ከ3 ይበልጣል። ስለዚህ እንደዚህ ነው የሚሆነው። ስለዚህ ታህታቸው አንድ አይነት ከሆነ ወይም ዲኖሚኔተራቸው አንድ አይነት ከሆነ ለአላቸውን ነው የምናወዳድረው። ለአላቸው የበለጠው ላይ ግሬተር ነው እንላለን ፍራክሽኑ ማለት ነው። if p over q and r over s አሁን እዚህ ጋር ዲኖሚኔተራቸውንም ዲኖሚኔተራቸው ይለያያል። ስለዚህ ላይኛውም ለአላቸውም ይለያያል። ስለዚህ our rational numbers expressed with positive denominators then p over q less than r over s if and only if p times s less than qr ማለት ነው። አሁን ለምሳሌ እዚህ ጋር አሁን 6/9 less than 10/8
ብላ ዲኖሚኔተራቸው አይመሳሰልም። ስለዚህ ይሄኛው እውን የሚሆነው ምንድነው? 6 ሲባዛ በ8 10 ሲባዛ በ9 ሲያንስ ነው። 6 ሲባዛ በ8 ለዛን 10 ታይምስ 9 ይሄኛው ሲሆን ነው። 6 ሲባዛ በ8 48 ለዛን 9 ስለዚህ ይሄ እውነት ይሆናል ማለት ነው። በዚህ መልኩ ማወዳደር እንችላለን። አሁን ደግሞ ኦፕሬሽን ኦን ራሽናል ነምበርስ እናያለን። መጀመሪያ አዲሽን እናያለን፣ መደመር። the sum of two positive numbers is a positive number። አሁን ለምሳሌ እዚህ ጋር አሁን 2.8 ፕላስ 4.6 ሆነው ሁለቱም ፖዚቲቭ ናቸው። ስለዚህ የሚመጣልን ቁጥር ፖዚቲቭ ነው። 2.8 ሲደመር 4.6 8 ፕላስ 6 4 1 6 7 7.4 ስለዚህ ምንም ቁጥር ሁለት ቁጥር ፖዚቲቭ ሆነው ከተደመሩ ሁልጊዜ ፖዚቲቭ ነው የምናገኘው ማለት ነው። the sum of two negative numbers is a negative number። ኔጌቲቭም ሁለቱ ኔጌቲቭ ከሆኑ ኔጌቲቭ ነው። አሁን እዚህ ጋር -2.8 እና -3.5 ይሄኛው ሁለቱ ኔጌቲቭ ስለሆነ መደመር ነው። 8 plus 5 13 1 3 plus 2 5 6 ማለት ነው። 6.3 minus 6.3 ማለት ነው። ስለዚህ ሁለት ኔጌቲቭ ነምበሮች ሲደመሩ ኔጌቲቭ ነምበር ነው የሚወጣው። አሁን ኦፖዚት ሲሆኑ ነው የሚለያየው። when the addend with a longer arrow is positive the sum is positive። አሁን እዚህ ጋር 5.5 plus -3.2 አሁን እዚህ ጋር 5.5 is greater than -3.2 አይደለ? ስለዚህ ይሄኛውን አሮውንም ስናየው የ-3.2 ያንሳል ማለት ነው። እዚህ ጊዜ ፖዚቲቭ ነምበር ነው የሚመጣልን። when the addend with the longer arrow is negative ከሆነ አሁን -5 -1 ትተን ግን አሮ ረዥም ነው አይደል የሚሆነው እዚህ ነምበር ላይን ላይ ስናየው የዛ ጊዜ ሁለቱ ሲደመሩ ኔጌቲቭ ነምበር ነው የሚመጣው። ሁለቱም እኩል ከሆኑ ግን ወይም ኦፖዚቱ ከሆነ ያንዱ አሁን 3 -3 ኦፖዚት ነው። ሁለቱ ሲደመሩ ደግሞ 0 ነው የሚመጣው ማለት ነው። ኦኬ ፕሮፐርቲስ ኦፍ አዲሽን ኦፍ ራሽናል ነምበርስ ኮሚቴቲቭ ፕሮፐርቲ ኦፍ አዲሽን የሚባል አለ። ምንድነው? መለዋወጥ ሲለዋወጥም ደሴም ነው የሚሆነው። አሁን እዚህ ጋር 5 plus 10 is 15 ስንለዋወጣውን 5 plus 10 plus 5 ሲሆንም 15 የሚሆነው ደሴም ነው። ስለዚህ ይሄኛው ኮሚቴቲቭ ፕሮፐርቲ ኦፍ አዲሽን ይባላል። አሶሺዬቲቭ ፕሮፐርቲ የሚባለው ደግሞ አሁን a plus b plus c ይሄንን ከዛ ቢን ደግሞ ከኤ ጋር ስናደርገው ማለት ነው። ይሄኛውም the same result ነው የሚሰጠን። properties of zero የምንለው ደግሞ ማንም ቁጥር ከዜሮ ጋር ሲደመር ዜሮ ነው ራሱ ቁጥሩ ራሱ ነው የሚመጣው። property of opposite ደግሞ ማንም ቁጥር ከኦፖዚቱ ጋር ሲደመር ዜሮ ነው የሚመጣው ማለት ነው። እዚህ ኤግዛምፕሎችን በዚህ መሰረት መስራት እንችላለን። subtraction of rational numbers subtraction ላይ for any numbers a b and c a minus b is equal to c if and only if c plus b a ካመጣ ማለት ነው። c or a minus b is the difference obtained by subtracting b from a and a minus b is read as a minus b ማለት ነው። the operation of subtraction is denoted by minus ማለት ነው። ወይም በዛች ምስል ነው ዲኖት የምናሳየው። 5 minus 12 አሁን እዚህ ጋር 5 minus 12 ስንት ነው? ከ12 ላይ 5 ስንቀንስ ስንት ነው? 7 ነው። ይሄኛው በትልቁ በአብሶሉት ቫልዩ ኦፍ የግሬተር ነምበሩ የእሱን ምልክት ነው የሚይዘው -7 ይሆናል ማለት ነው። ይሄኛው ደግሞ -9/2 ማይነስ ይሄኛው ይጣፋል። ማይነስ እና ማይነስ ሁል ጊዜ ከመጡ ፕላስ መሆን ይችላል። ስለዚህ -9/2 plus 13/4 ማለት ነው። ይሄንንም መስራት እንችላለን እንደዛ አድርገን። for any numbers a and b a minus b is equal to a plus minus b እንደዚህ መቀመጥ ይችላል። the difference of two rational numbers is always a rational number. the addition and subtraction are inverse operation of each other in rational numbers ማለት ነው። find the difference by first expressing it as a sum ይላል። አሁን እዚህ ጋር -7 -6 ነው የሚሆነው። -7 plus 6 ነው። ይሄኛው ደግሞ -1 ማለት ነው።
28 minus 7 ደግሞ 21 ነው። ይሄኛው ቀላል ነው። Okay, multiplication of rational numbers. The product of a negative rational number and a positive rational number is always negative rational number. Negative እና positive ሲባዙ ለምሳሌ 5 ሲባዛ negative 3 is negative 15. 5 times 3 is 15. ሁለቱም ኔጌቲቭ ከሆኑ ደግሞ is positive. ስለዚህ ሁለት ቁጥሮች አንዱ ኔጌቲቭ ሆኖ አንዱ ፖዚቲቭ ከሆነ ኔጌቲቭ ነው መልሱ። ሁለት ፖዚቲቭ ከሆነ ፖዚቲቭ ነው ሪዛልቱ። ሁለቱም ኔጌቲቭ ከሆነ ደግሞ ሲባዙ ፖዚቲቭ ነው የሚመጣ። አሁን ለምሳሌ ፋይንድ ዘ ፕሮዳክት ይላል -3 times 5 is -15 ማለት ነው። አንዱ ኔጌቲቭ አንዱ ፖዚቲቭ ስለሆነ ማለት ነው። the product of two negative rational numbers is a positive rational number ያልኳችሁ ማለት ነው። እዚህ ሁለት ኔጌቲቭ ከሆነ ፖዚቲቭ ነው የሚመጣው። አንዱ ኔጌቲቭ አንዱ ፖዚቲቭ ከሆነ ኔጌቲቭ ነው። ሁለቱም ፖዚቲቭ ከሆነ ደግሞ ፖዚቲቭ ነው ማለት ነው። ስለዚህ ቦስ ፖዚቲቭ ከሆነ ፕሮዳክት ኢዝ ፖዚቲቭ። አሁን እዚህ ጋር ኤግዛምፕል 3 times 5 15 እንዳለው። ቦዝ ኔጌቲቭ ከሆነ ፖዚቲቭ ነው። -3 minus 15 15 ነው። ኦፖዚት አንዱ ፖዚቲቭ አንዱ ኔጌቲቭ ከሆነ ደግሞ ኔጌቲቭ ነው። 1 or both 0 ከሆነ ደግሞ anything that's multiplied by 0 is 0። አሁን 3 ሲባዛ በ0 is 0 -3 ሲባዛ በ0 is 0 0 ሲባዛ በ0 is 0 ማለት ነው። properties of multiplication of rational numbers. There are 4 properties ማለት ነው። አንደኛው አዲሽን ላይ ያየናቸው አይነት ማለት ነው። ኮምፒቴቲቭ ፕሮፐርቲ የምንለው ማለዋወጥ ልክ እንደ አዲሽን ማለት ነው። a times b times a it's the same አንድ አይነት ሪዛልት ነው። associative property for multiplication a times በቅንፍ ውስጥ b times c የሚሆነውን a times b times c ብናደርገው it's the same result. distributive property of multiplication over addition ደግሞ a times በቅንፍ ውስጥ b plus c የሚሆነው እንዴት መጻፍ እንችላለን? a times b plus a times c ማለት ነው። properties of 0 and 1 anything any number that's multiplied by 0 is 0 and any number that's multiplied by 1 is ራሱ ነምበሩ ማለት ነው which is አሁን እዚህ ጋር a times 1 is a ማለት ነው። a times 0 ደግሞ 0 ነው። ኦኬ ስለዚህ እንደዚህ አድርገን እነዚህን እንትኖቹን መስራት እንችላለን። The following properties can be helpful in simplifying products with 3 or more factors ማለት ነው። The product of even number of a negative factor is positive. The product of an odd number of a negative factor is negative. A product of rational numbers with at least one factor 0 is 0. ማንኛውም ቁጥር በ0 ሲባዛ 0 ስለሆነ if you multiply rational number a by -1 the result will be -a ማለት ነው። When you multiply a number by a variable you can omit the multiplication sign and keep the number in front of the variable. ይሄ ማለት አሁን ለምሳሌ a times x ከሆነ ወይም 3 times x ከሆነ x ከሆነ እንደዚህ ከምንል 3x ብለን መጻፍ እንችላለን ማለት ነው። Division of rational numbers. Multiplication and division are inverse operation of each other in the set of non-zero rational numbers ማለት ነው። For any numbers a b c where b is not equal to 0 a divided by b equal to c a over b equal to c if and only if c times b is a ማለት ነው። a equal to c times b a over b c የሚሰጠን c ሲባዛ በb a የሚሰጠን ከሆነ ማለት ነው። c or a divided by b is the quotient obtained by dividing a by b. a divided by b is read as a divided by b ማለት ነው። In the division a divided by b is equal to 0. The number a is a dividend, b is the divisor and c is the quotient ማለት ነው። The quotient a divided by b is also denoted by a over b ተብሎ መጻፍ ይችላል። If the rules of division for two rational numbers, if the sign of the dividend and the divisor are the same, the sign of the quotient is positive. ሁለቱ ደግሞ አካፋይና ተካፋዩ የተለያየ ከሆነ አንዱ ፖዚቲቭ አንዱ ኔጌቲቭ ከሆነ the result is negative ማለት ነው። አሁን እዚህ ጋር ቦዝ ፖዚቲቭ ከሆነ ፖዚቲቭ ነው ሪዛልቱ። ቦዝ ኔጌቲቭ ከሆነ ፖዚቲቭ ነው ሪዛልቱ ስለሚጣፋ ዋን ኔጌቲቭ ዋን ፖዚቲቭ ከሆነ ኔጌቲቭ ነው። ዋን ፖዚቲቭ ዋን ኔጌቲቭ ከሆነ ኔጌቲቭ ነው። በዜሮ የሚካፈል ከሆነ ደግሞ አሁን 0
ኦቨር 5 ዜሮ ኦቨር ምናምን የሚሆን ከሆነ ዜሮ ነው መልሱ። ግን አሁን ለምሳሌ ዜሮ ሲካፈል ለሰባት ኢዝ ዜሮ። ግን 7 ኦቨር ዜሮ እንደዚህ አይባልም ማለት ነው፣ አይጻፍም እንደዚህ። ዲቪዥን ባይ ዜሮ ኢዝ ናት ዲፋይንድ አንደር ዘ ሴት ኦፍ ራሽናል ነምበርስ ማለት ነው። እሺ ፎር ኤኒ ቱ ራሽናል ነምበርስ ኤ ኦቨር ቢ እኩል ይሆናል ሲ ኤ ኦቨር ቢ and c over d, where b and c and d is not equal to 0. a over b ሲካፈል ለc over d ከሆነ ይሄን እንዴት ብለን ወደ ማባዛት መቀየር እንችላለን? a over b ሲባዛ d over c ገልብጠ ነው ማለት ነው። reciprocal of the c over d is d over c. so እንደዚህ አድርገን አባዝተን ማስቀመጥ እንችላለን። አሁን ለምሳሌ የa 9 over 10 divided by 5 over 7 ነው። 9 over 10 divided by 5 over 7 ነው። ይሄ 9 over 10 ሲባዛ 7 over 5 ማድረግ እንችላለን። ይሄኛው 63 over 50 ሆኖ መምጣት ይችላል ማለት ነው። ስለዚህ በዚህ መሰረት የሰባተኛ ክፍልን ዩኒት 1 ስለ ራሽናል ነምበርስ የሚያወራውን ቪዲዮ በዚሁ እንጨርሳለን ማለት ነው።